ሐምሌ 26 እንገናኝ። ሐምሌ 26 እንገናኝ። ሐምሌ 26 ሁላችንም እንድንገናኝ። ሐምሌ 26 እንገናኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቁርጥ ቀን ልጆች እንዲሁም በሀገር ውስጥም በውጭ ዓለምም በየተለያዩ ሀገራት የምትኖሩ የተወደዳችሁ ልጆቻችን በሙሉ ከኋላችን የምታዩት ታላቅ ቤተክርስቲያን በኢሉባቦር ሀገረ ስብከት የመቱ ሐውልተ ስም መድኃኔዓለም ቤተክርስቲያን ነው። ይህ ቤተክርስቲያን ለረጅም ጊዜ በእናንተ እርዳታ፣ በእናንተ አስተዋጽኦ፣ በእናንተ እገዛ እየተሰራ እየተገነባ እዚህ ደረጃ ላይ ደርሷል ማለት ነው። አሁን የሚቀረን ስራ በጣም ከፍተኛ ስራ ነው። ከፍተኛ ወጪ የሚጠይቀን ስለሆነ በተለይ የመቱ ተወላጆች ልጆቻችን እንዲሁም የቅድስት ቤተክርስቲያን ልጆች ኦርቶዶክሳውያን የሆናችሁ የቤተክርስቲያን የአስራት ልጆች የመድኃኔዓለም ልጆች ባለማህተቦች የሆናችሁ በየሀገሩ በውጭም በውስጥም ያላችሁ በሙሉ እገዛ እንድታደርጉልን እንድትረዱን በእግዚአብሔር ስም እንጠይቃለን ማለት ነው። ይህ የምትመለከቱት በኢሉባቦር ሀገረ ስብከት በመቱ ከተማ የቡቡ ሐውልተ ስም ቅዱስ መድኃኔዓለም ቤተክርስቲያን ህንፃ ስራ ነው። ይህ የቤተክርስቲያኑ ህንፃ ስራ ከ4 ዓመት በላይ ዓመታትን ያስቆጠረ ህንፃ ቤተክርስቲያን ሲሆን የተገነባውና እነሆ ለዚህ ደረጃ የደረሰው በመቱ ከተማ ማህበረ ምዕመናን ገንዘብና የላቀ አስተዋጽኦ ለዚህ ደረጃ የደረሰ ቤተክርስቲያን ሲሆን በአሁኑ ሰዓት እንደምትመለከቱት የቆርቆሮ ስራ አልቆ የጉልላት ስራ ተጠናቆ አሁን የሚቀረን ስራ ቢኖር እንደምትመለከቱት እንደምታዩት አንደኛ የሊሾ ስራ፣ ሁለተኛውና ዋናው የበርና የመስኮት እንዲሁም የቦሎኬት ስራ ቦሎኬት ግድግዳ የመዘርጋት ወይም የማነጽ ስራ የሚቀረን ስለሆነ እስካሁን የመቱ ከተማና አካባቢዋ እንዲሁም ደግሞ በሌሎች በኢትዮጵያ ካሉት አገራት በጅማም በአዲስ አበባም በሌሎችም የኢትዮጵያ ክፍለ ሀገራት ሆናችሁ ስትረዱ ለነበራችሁ የቅዱስ መድኃኔዓለም ወዳጆች መድኃኔዓለም ባለውለታዬ ነው፣ መድኃኔዓለም የሕይወቴ ዋስትናዋ ነው፣ መድኃኔዓለም አባቴ ነው፣ መድኃኔዓለም አዳኜ ነው፣ የሱ ውለታ በገንዘብ በጉልበት በእውቀት አይከፈልም የምትሉ የመድኃኔዓለም ወዳጆች በያላችሁበት እግዚአብሔር ቢፈቅድና ብንኖር ሐምሌ 26 የማስተባበር ስራ እንሰራለን። እንደምታዩት ቀሪ ስራዎቻችን የግድግዳ ስራ የብሎኬት ከነፊኒሺንጉ ስራ ይቀረናል። የብሎኬት ስራውን ለማጠናቀቅ በቅርብ ጊዜ ለማስመረቅ የብሎኬት ስራ ከነግድግዳው እንዲሁም መስኮት የበር ስራዎች ስለቀሩ እነዚህን ስራዎች ለማጠናቀቅ በይበልጥ ደግሞ ከበፊቱ በይበልጥ የእናንተ እገዛ የእናንተ እርዳታ ስለሚያስፈልገን በሐምሌ 26 ከቀኑ 8 ሰዓት ጀምሮ በዚህ ሚዲያ እንድትጠብቁን። እንደምታውቁት ይህ ቤተክርስቲያን ባለፉት 4 ዓመታት ውስጥ በተለይ የመቱ ከተማ ምዕመናን ባደረጉት ከፍተኛ ጥረትና እዚህ መቱት ላይ ተወልዶ የተለያዩ ሀገር ላይ የሚኖሩት የቤተክርስቲያን ልጆች በሚሰጡት ድጋፍ ይህ የምትመለከቱት ዘመን ተሻጋሪ ህንፃ ተገንብቶ ይገኛል። ይህ ህንፃ የቆርቆሮ ስራ አልቆ የሶስቱ ጉልላት የፊኒሺንግ ስራ ተጠናቆ አሁን ወደ መጨረሻ አካባቢ ላይ ደርሷል። እንግዲህ እግዚአብሔር ቢፈቅድ የዚህ ቤተክርስቲያን ግድግዳ ማለት ሙሉ ብሎኬት እንደገና ከልስኖ ጋር ሌሎች በርና መስኮቶችን ለማስተባበር የፊታችን ሐምሌ 26 በመድኃኔዓለም ዋዜማ ዕለት ማለት ነው በዚህ በመቱ ከተማ ተገኝተን የመቱ ከተማ ምዕመናን በስፋት በተገኙበት መድረክና
የተለያዩ ሰዎች በሚዲያ በሚከታተሉበት መድረክ ላይ የገቢ ማሰባሰቢያ ፕሮግራም ይዘናል። እንግዲህ የተለያዩ ሀገር የምትኖሩ የቤተክርስቲያናችን ልጆች ሚዲያችን የምትከታተሉ ወንድሞቻችን እህቶቻችን ሐምሌ 26 በምናደርገው መርሃ ግብር ላይ ከ8 ሰዓት ጀምሮ በምናስተባብረው የመርሃ ግብር ላይ ተገኝታችሁ ቃል እንድትገቡ ለብሎኬት፣ ለበር፣ ለዚህ ለፊኒሽንግ ስራ የሚውሉትን ነገሮች የምናስተባብርበት ስለሆነ እንግዲህ በሚዲያ ተገኝታችሁ ቃል እንድትገቡ እንላለን። በተለይ በዚህ በመቱ ከተማ የምትኖሩት ምዕመናን ደግሞ በሚዘጋጀው አዳራሽ ውስጥ በሰዓቱ ተገኝታችሁ በዚህ መርሃ ግብር የአባቶች ጸሎት፣ እንደገና ወንጌል፣ የስብከተ ወንጌል፣ እንደገና ደግሞ ዝማሬ፣ የተለያዩ አገልግሎቶች ስላሉ በዛ ላይ ተገኝታችሁ የመርሃ ግብር ተሳታፊ እንድትሆኑና በዕለቱ ደግሞ እናንተም የምትችሉትን ቃል ለመግባት እንድትዘጋጁ በመድኃኔዓለም ስም አደራ እንላለን። ይህንን አደራ መልእክት የምናስተላልፍላችሁ የዕለቱ ዕለት ብዙዎች ኦርቶዶክሳውያን ወገኖቻችን የዕለቱ ዕለት በዚህ መርሃ ግብር ላይ እንዲሳተፉ መልካሙን ይህን የምስራችሁን የእግዚአብሔርን ጥሪ የቤተክርስቲያንን ጥሪ ለባልንጀሮቻችሁ መልእክቱ እንዲደርስ ሼር፣ ኮፒ ሊንክ እያደረጋችሁ እንድትተባበሩን በቅዱስ መድኃኔዓለም ስም እንማጸናችኋለን። አግዙን ነው የምንለው። እዚህ ደረጃ ላይ የደረሰው ከአካባቢ ባሉትና በሌሎች አካባቢ የሚኖሩ ምዕመናን በጎ ፈቃድና ትብብር ነው። አሁንም ቢሆን ይህ ቤተክርስቲያን ሊጠናቀቅ የሚችለው በምዕመናንና በበጎ አድራጊዎች ትብብር ካልሆነ በስተቀር ከፍጻሜ ደስ ስለማይ ሐምሌ 26 2018 ዓ.ም የግድግዳውን ስራ ለማጠናቀቅ አስፈላጊ ግብዓት ለማሰባሰብና የገቢ ማስገኛ እቅድ ስለተያዘ ሁላችሁም እዚህ መድኃኔዓለም ቤተሰብ መድኃኔዓለም ክርስቲያን ደጋፊዎች የሆናችሁ በመቱም ሆነ በሌላ ቦታ ያላችሁ የበኩላችሁን ድጋፍ እንድታደርጉልን ያልሰሙትን እያሰማችሁ እየቀሰቀሳችሁ በተለይ በውጭ ሀገር ያላችሁ የመቱ ልጆች የመድኃኔዓለም ውለታ ያለባችሁ የመድኃኔዓለም ቸርነቱን ምሕረቱን ሁሌም የምታስታውሱ ልጆቻችን በዚህ በአውደ ምሕረቱ በቤተ ክርስቲያን ግቢ መታችሁ ስጦታ ለመስጠት እየፈለጋችሁ ነገር ግን በሀገር በርቀት የተገደባችሁ ልጆቻችን በሐምሌ 26 ከቀኑ 8 ሰዓት በዚህ ሚዲያ እንጠብቃችኋለን። ቅድስት ቤተ ክርስቲያን ድምጿን ታሰማችኋለች። ለቅድስት ቤተ ክርስቲያን ሁላችሁም እጆቻችሁን እንድትዘረጉልን መድኃኔዓለም በመቃኞ ነው ያለው። ከመቃኞ ወጥቶ እንዲህ በሚያምር ቤተ ክርስቲያን ውስጥ እንዲገባ እገዛችሁን እንድታደርጉልን ሌሎችንም ቀስቅሳችሁ እርዳታ እንዲያደርጉልን ወንድሞቻችሁን፣ እህቶቻችሁን፣ ቤተሰቦቻችሁን፣ ጎረቤቶቻችሁን እንዲሁም ሌሎችንም መርዳት የሚፈልጉትን በማስተባበር በዕለቱ እንድትገኙልን ስንል በቅድስት ቤተ ክርስቲያን ስም በቸሩ መድኃኔዓለም በእመቤታችን በቅድስት ድንግል ማርያም በቅዱሳን መላእክት በጻድቃን ሰማዕታት ስም ጥሪያችን እናስተላልፋለን። ወስብሐት ለእግዚአብሔር። የእግዚአብሔር ቸርነት በያላችሁበት ሙሉ ይድረሳችሁ።